አሁን የምሰራውን ምግብ አንድ ጊዜ ከበላችሁ ከዚህ ውጪ ሌላ እንደማትበሉ አልጠራጠርም። ቪዲዮውን ላይክ በማድረግ ጀምሩ። መጀመሪያ እንቁላልን ከጨው ጋር ከመታው በኋላ በዘይት ብቻ ነበር የጠበስኩት። በመቀጠል በሌላ መጥበሻ ዘይት አደረግኩና ዘይቱ ከጋለ በኋላ ነጭ ሽንኩርትና ቀይ ሽንኩርትን አንድ ላይ ጥብስ ካደረግኩኝ በኋላ በትናንሹ የተከተፈ ቃሪያ ከላይ ጨምሬ ለ2 ደቂቃ ብቻ አንድ ላይ ጠበስኳቸው። ይህ ቪዲዮ ብዙ ሰዎች ጋር እንዲደርስ የምትችሉትን ያህል ኮፒ ሊንክ አድርጉልኝ። ከዛ በመቀጠል ቆስጣን በትናንሹ ከተፍኩኝ እና በተጠበሰው ሽንኩርትና ቃሪያ ላይ ጨምሬ እሱም አንድ ላይ እንዲጠበስ ከድኜ ያስቀመጥኩት። ከ5 ደቂቃ በኋላ የመጥበሻ ክዳኑን ከፍቼ ውሃውን እስክጨርስ ድረስ በደንብ ጠበስኩ። በመጨረሻም ቀይ ቃሪያ ከላይ ያደረግኩና ቅድም ጠብሼ ያዘጋጀሁትን እንቁላል ጨምሬ እንደምታየው አድርጌ በደንብ አቀላቀልኳቸው። እስኪ ለዚህ ሬሲፒ ከ10 ስንት እንደምትሰጡኝ በኮመንት ጻፉልኝ። በመጨረሻም እንደዚህ አድርጌ ቆንጆ አድርጌ ካቀረብኩ በኋላ የሰራሁት ምግብ ፖርሽኑ ለ2 ሰው በቂ ስለነበረ አንዱን ለምስኪን ሼር አድርጌያለሁ። ደህና ሁኑልኝ። ቻው ቻው።